እንዴት ናችሁ? በዛሬው ፕሮግራማችን አይናፋር ወንዶች ሴትን ለመቅረብ የሚያስችላቸው 5 ዘዴዎችን እናያለን። አብራችሁን ነው። በጣም ደስ የሚል ፕሮግራም ነው ዛሬ ይዤላችሁ የምቀርበው። አንድ ወንድሜ በጣም ይቅርታ እንደው ራስን ካወቅ ስል ካወቅ ምንድነው የሚባለው? ኤኒዌይ የሆነ ሰው አንድ ወንድም ጥያቄ ጠይቆኝ ነበር። እኔ አይናፋር ነኝ፣ ሴት መቅረብ አልችልም እና ማናገር እየፈለኩኝ ሁሌ ይሄው እስካሁን እና ሲንግል ነኝ፣ ምን ማድረግ አለብኝ ፍቅር ያለኝ ሰው ነበረ። አም ሶሪ ዲስፕሌይ ላደርግላችሁ ነበር ስክሪኑ ላይ ብፈልግ ስክሪንሻት አድርጌ ጠፋብኝ። ብዙ ስለሆነ አስተያየታችሁ ማለት ነው። ስለዚህ እኔ ነኝ የሚል ወንድ ካለ እባካችሁ ይሄንን አስተያየት የሰጠኝ ወንድ ራስን አጋልጥ ብል ማስፈራሪያ ነው የሚሆነው። ሰው ንገረኝ አንተ እንደውንክ እንዳቅ ማለት ነው። ዞሮ ብዙ አይናፋር ወንዶች እንዳላችሁ ስለማቅ እኔም ደግሞ ብዙ ጓደኞች አሉኝ አይናፋር የሆኑ እንዲህ ተገፍተው እንኳን ሴት አጠገብ አቅርበናቸው የማይናገሩ ወንዶች አሉ። እንዴት መቅረብ ትችላላችሁ የሚለው ነው ዛሬ የምናየው። 5 ነገሮች። የመጀመሪያ ትኩረቷን ሳብ። ትኩረቷን መሳብ ከብዶኝ መስሎኝ የምትሉ ሰዎች ካላችሁ ልንገራችሁ ትኩረት እንዴት እንደምትስቡ። ለምሳሌ ካፌ ውስጥ ቁጭ ብላችኋል። ቆንጂት ፊት ለፊት ቁጭ ብላለች። አያት፣ በጣም ደስ አለች። ማናገር ትፈልጋለህ፣ ግን ልጅቷ ደግሞ አንተ ደግሞ አይናፋር ነህ። ስለዚህ ማድረግ የምትችለው ዛሬ እንግዲህ እንደ ስልጠና በሉት። አያት ከምትል ፈገግ ብለህ ያዝ። አይ ኮንታክት፣ መጀመሪያ አይ ኮንታክት ነው መፍጠር ያለብን። ልጅቷ እዛ ጋር ቁጭ ብላለች። አይተህ ደንግጠህ ከምትል በተቻለ መጠን አይ ኮንታክት ለመፍጠር ሞክር። እንዲህ ስላችሁ ግን ስቴር አታድርጉ። ልክ እንዲህ እሷም ቀና ብላ ስታይ አንተ ማይ ጋድ። እኔ አንዳንዴ ካፌ ውስጥ በንፍር የሚያደርጉ ሰዎች አሉ። ብዙ ነገር ትዝ እያለኝ ነው። ኧረ እባካችሁ እንደዚህ አይነት አይታይም። እኔ አሁን አይ ኮንታክት ስል አይተህ ትንሽ አይንንም ሰበር አድርግ እንጂ ብለህ ብታይ ያጨናንቃል። ሰው እንደዛ አይታይም። እኔ በጣም ነው የሚያስቀኝ። አንዳንዴ ታክሲ ውስጥ ራሱ ቁጭ ብለን ምናምን እኔ ትዝ ይለኛል። አንዱ ምናልባት ከዚህ ጋር አይገናኝም። እኔን አይቶ እኔን አይደለም የሚያየው ስልኬን ነው መልዕክት የምላላከውን ሜሴጅ ለማንበብ ነውና እንደዚህ አይደለም። እዚህ ጋር ፉል ስቶፕ ይቀራል። በእውነት እንደዚህ አይነት ሰው አለና እንዴ በራሴ እና አንዳንዴ እንደዚህ አይነት ደፋር ወንድም አለ። አስቡ፣ በራሴ ቴክስት እንዲህ ማለቱ ሳያንሰው ማለት እኔ ኦልሬዲ በቃ እኔ አዝየዋለሁ እና ከዛ አልፎ ደግሞ እንዴ ምናምን ስለው አይ እዚች ጋር ፉል ስቶፕ ረስተሻል የሚል ሰው አለ። መድኃኒዓለም ይሄን የእውነቴን ነው የምላችሁ እንደዚህ አጋጥሞኛልና እንደ አንተ ያማል እንደ ማለት ይሄ እኮ እንደዚህ አይደረግም፣ ይሄ እኮ የኔ ስልክ ነውና ፕራይቬሲ የሚባል ነገር አለ ማለት ሚስጥር ሊሆን ይችላል። ምንድነው ሚስጥር አይደለም ይሄ ሚስጥር ማለት በራሴ ጉዳይ መከራከር ጀመረና እንደዚህ አይነት ልጅ አይን አውጣ እንድትሆኑብኝ አይደለም በፍጹም ግን ካፌ ቁጭ ብላችሁ የምታያት ልጅ አይ ኮንታክት መፍጠር ልመዱ። ለምሳሌ እንዳልኩት ዛሬ ትሬኒንግ ነው፣ ምንም የልምድ ስልጠና በሉት ነው። እንዲህ አያ አይደለ? ከዛ ደግሞ ወደ ጓደኛ ለምን እንዲህ አፍጥጠ እንዳትቀር ማለት ነው። አይ ኮንታክት ልመድ። ወደ ሁለተኛ ስመጣ እንዳልኳችሁ አይ ኮንታክት የአይንን ትኩረት መሳብ ጥሩ ነው። ከዛም ባለፈ ግን ስታይ ለምሳሌ እንዲህ ስታያት እዛ ጋር ቁጭ ያለችው ቆንጆ እንዲህ አይተህ ብዙም ስቴር አታድርግ፣ አፍጥጣ አትቅር ብያለሁ። ግን ደግሞ ስታይም ፈገግታ በጣም ወሳኝ ነው። ፈገግታ ምን የሚባል ነገር አለ? ስማይል ኢዝ አ ፓወርፉል ስወርድ ይባላል። ማለት ፈገግታ በጣም ኃይለኛ የሆነ ሰይፍ ነው ማለት ሰዎች ንዴት ካለባቸው ቁጣ ካለባቸው አሁን እኔ ብዙ ጊዜ አጋጥሞኛል። ያው እኔ እንደምታውቁኝ ብዙ ጊዜ ፈገግ እላለሁ፣ ለመሳቅም ቅርብ ነኝ እና እንዲህ ኃይለኛ የተባለ የሆነ መስሪያ ቤት ስገባ አንዳንድ ሰዎች በጣም ጠማማ ሰዎች የሚባሉ አሉ አይደል? ፍቅር እዛ ከደረሰሽማ እንደው መከራሽ ምናምን ይሉኝና ልክ ስሄድ ወይ ፈገግ ስል
ኦር መኪና ትራፊክ አስቆሞ ወይ ስናናገር እኔ ፈገግ ካልኩኝ ወይ አንድ ሰው ፈገግ ሲል ትራፊኮቹ ራሱ ብግን ብሎ ሊቆጣ የነበረው ሰውዬ ሲሰክን ያለውና እንዲህ ስል ደግሞ ትራፊክ ጥሳችሁ ያለባችሁ በፈገግታ ቅጣትና እንትን እናሽራለን ብላችሁ እንዳታስቡ ያልኩት ያለው ምንድነው በጣም ተናዶ የነበረን ሰው ሊያሰክን የሚችል ነገር ነው። ስታያት ያችን ልጅ እንዲህ ካያት ብለህ ሳይሆን የምታያት ፈገግታ እያሳየ ብታያት የበለጠ ጥሩ ነው ማለት ነው። ሶስተኛ ደግሞ ምልክት አሳያት። እንዴት ነው ያቺ ካፌ ተቀምጣለች እንዴ? ካፌ የሚለው በኤግዛምፕል ነው እንጂ ሰው መገናኛው ብዙ ነው። ቤተክርስቲያን አለ፣ መስጊድ አለ፣ ከመስጊድ ሲወጣ ሱቅ አለ፣ ሞል ውስጥ አለ፣ ቡቲክ አለ፣ መንገድ ላይ አለ፣ ሲኒማ ቤት ኤቭሪዌር ብቻ ሰው የሚተዋወቅበት መንገድ ብዙ ነው። እኔ እንደ ኤግዛምፕል ካፌ የተቀመጠችው ልጅ ማናገር ከፈለክ ብዬ ነው። ስለዚህ መጀመሪያ ያያት ፈገግ አልክ፣ ከዛ ምልክት አሳያት። ምልክት እንዴት ነው የምታሳያት? ለምሳሌ ፈገግ አልክ፣ አንዳንዴ ሰዎች ያዩን እየመሰለን ወይም እነሱ ሌላ ሊሆን ይችላል የሚያዩት። አንዳንዴ አስባችሁታል? እኔ አሁን እንዲህ የሆነ ነገር ላይ አፈጥና ምልክት ሲያሳዩ ሰዎች ወንድ ሊሆን ይችላል ያፈጠልኩበት መስሎትም ሊሆን ይችላል። እኔ ምናልባት በሐሳብ ሄጄ ወይም ደግሞ የሆነ ስል ከጀርባ ያለውን ስል እየተመለከትኩ ሊሆን ይችላል። ስለዚህ እርግጠኛ እንድትሆን ያቺ ልጅ ምልክት አሳያት። ወይም በአይነ አንዳንድ ሰው ሲጠቀስ ደስ የማይለውም ሊኖር ስለሚችል መጥቀሱን እኔ ማበረታታው ነገር አይደለም። ወይም ፈገግ በልላት ወይ በአይን ወይ በእጅ ወይ ባርግላት ምልክት ማሳየት ይችላል። አራተኛው ተለማመድ የምለው ነገር ቤቢ ስቴፕስ ነው። ምንድነው እንቁላል ቀስ በቀስ በእግሩ ይሄዳል አይደለም የሚባለው? ተለማመድ ስልን ይሄ አይን አፋርነት ቀላል ነገር አይደለም። ስሩ ታይም ዴቨሎፕ ያረከው ይሄ በአንድ ጀንበር የመጣ ሳይሆን በጊዜ ሂደት የመጣ ነገር ነው። ስለዚህ ከአይን አፋርነትን ለመላቀቅ ከፈለግ ጊዜ ይጠይቃል። ስለዚህ ተለማመድ። እንዴት ነው የምትለማመደው? ታክሲ ውስጥ አጠገብ ያለችውን ልጅ ለማዋራት ሞክር። ግዴታ ለጠበሳ ወይም ለፍቅር አይደለም እያልኩት ያለው፣ ግን ከሰዎች ጋር ካምፓኒያቸውን ወይም ከሰዎች ጋር ለመግባባት እንዴት ነው ዝም ብለን ረጅም ጉዞ ላይ ሰው ለምሳሌ ክፍለ ሀገር ሲሄድ ያናገር የለ ታክሲ ውስጥም እኮ ማናገር ትችላለህ። ለምሳሌ ሰዓት ስንት ነው ብለህ ወሬ መክፈት ትችላለህ። ወይም ደግሞ መጽሐፍ እያነበበች ከሆነ ወይም እያነበበች ከሆነ እንኳን ዲስትራክት ታረጋት እንዳታቋርጣት ልትፈልግ ስለምችል እሱ አሪፍ ዘዴ ላይሆን ይችላል። ግን መጽሐፍ ይዛ ቁጭ ካለች ይሄ መጽሐፍ ስለምንድን ነው ብለህ ወሬ መክፈት ትችላለህ። ወይም ደግሞ ሱቅ ላይ ከሆነ እሷ እየገዛች ያለውን ፕሮዳክት ለምሳሌ በቀላሉ ወተት እየገዛች ከነበረ ፋሚሊ እየገዛች ነው። እንግዲህ ወሬ ራስን እንዴት እንደምታስለማምድ ልነግርህ ነው። ወሬ ለመክፈት ያህል ኦኬ ፋሚሊ ወተት ጥሩ ነው፣ እኔ እኮ ማማ ነው የምጠቀመው ማለት ይችላል። ስለዚህ የወተት ወሬ ጀመራችሁ ነገሩን ማስፋት ፕላስ ደግሞ ወሬው እንዳይቋረጥ ከፈለክ you have to keep asking መጠየቅ። አሁን ደግሞ አዎ በጣም ጥሩ ወተት ነው ካለች ኦኬ እሺ ይሄኛውስ ምንድነው ያልሽው? እንደዚህ ወሬ ከፋች የሆኑ ኮንቨርሴሽኖች እንደዛ ማድረግ ትችላለህ። የምትነጋገሩት ነገር እንዳይቋረጥ ከፈለክ ጥያቄ ጥሩ ነው። አንዳንዴ ሴቶች ብዙ ጊዜ ገፍቶ መሄዱን ወይም ብትፈልግ እንኳን ከሷ ላይ መጣ ስለሚችል አንተ ሞር ጥያቄ እያነሳ ቃለ መጠይቃችሁን አልኩኝ ኮንቨርሴሽናችሁን የምትነጋገሩትን ነገር እንዳያቋርጥ ማድረግ ትችላለህ። ወይም ደግሞ ታክሲ ስትጠብቅ አጠገብ የቆመችው ልጅ በማናገር ወይ የዛሬዋ ፀሐይ ደግሞ በስማም አናት ትበሳለሽ ብለህ ወሬ ጀምር። ጥላ ከያዘች ደግሞ ወይ ጥላ መቼም ሴቶች ብቻ እኮ በጣም የሚገርመኝ ብዙ ጊዜ ሴቶች ናችሁ ለፀሐይ ጥላ የምትይዙት። ወንዶች ስተበርን ደረቅ ስለሆነ ነው እንጂ እኛንም እኮ ፀሐይ እንትን ይለናልና ልጠለል ምናምን ማለት እኔም ፀሐዩ በጣም ከባድ ነው ብለህ ወሬ በጣም በተለይ የጃንጥላ ወሬ በጣም ብዙም እናውቃለን አይደለ? በጃንጥላ ምክንያት የተጣበሱ ትዳር የመሰረቱ ሰዎች እኔ ራሱ ታክሲ ላይ ስንት ሰዎች ማለት አልጠበስኩም ስል በጃንጥላ ምክንያት ምንም ያገኘው ሰው የለም። ግን ጃንጥላ ይዤ አስጠልኝ ያለኝ ሰው አለ። ከዛ እያወራን
ታክሲ ውስጥ እያወራን መጨረሻ ላይ ቻው ቻው ተባብለን እንደዚህ አይነት ኮንቨርሴሽን መክፈት ትችላላችሁ። ወይም ደግሞ ከወክ እያረግ ከሆነ ለብቻ ወይም እሷም ለብቻ ወክ እያረገች ከሆነ ከኋላ ምናምን ብቸኝነት ጥሩ ነው ይሻላል፣ ካምፓኒ አያስፈልግም፣ አብረን ብንሄድስ ቀንደኛ እንትን ነው እኔ ራሱ እና እንደዚህ ብትል ምንም ማለት አይደለም። ከሴቶች ጋር ከሆነ ከሴት ጋር ያለችን ሴት መቅረብ አይደለም አይናፋር ሆነ ደፋር ወንድ ራሱ በጣም ነው የሚፈራው። ሙል ሊያዝብህ ይችላል። ብትፈልግ እንኳን ከጓደኞች ጋር ከሆነ አልፈልግም አይነት ሳይን ልታሳይ ትችላለህ። ስለዚህ በተቻለ መጠን ሰውን ለመቅረብ ከፈለክ ብቻዋን የሆነችን ሴት ይሻላል። ቤቢ ስቴፕስ ተለማመድ። ይሄንን እያልኩ ያለሁት ግዴታ ለመጥበስ ብቻ ሳይሆን ከሴት ጋር ያለህን ሪሌሽንሺፕ ወይም ፍርሃት እንዲያስወግድልህ ብዬ ነው። አምስተኛ በራስ መተማመንን አዳብር። መናፕ ማለት በራስ መተማመን ወንድ ልጅ ትልቁ ውበቱ በራስ መተማመኑ ኮንፊደንሱ ነው። ብዙ ጊዜ በእኛ ባህልም ብቻ ሳይሆን ብዙ ቦታ ከወንዱ ይልቅ ከሴቷ ይልቅ ወንዱ ነው መጥቶ የሚያነጋግራት። እሱ ነው የመጀመሪያ። እሷ እንኳን እየፈለገች ከሱ እንዲመጣ ነው አብዛኛዋ ሴት የምትፈልገው። ጉዳቱ አይታየኝም፣ ጥሩ ነው። እሷን ብትሄድ ክፋት የለውም። ግን እንደ ካልቸር ደግሞ ከሱ እንዲመጣ የሚጠበቅ ነገር አለ። ምናልባት እሷም ተመችታት ሊሆን ይችላል። ግን አንተ ደፍረህ ካልሄድክ እንዴት ነው ልታነጋግር የምትችለው? ስለዚህ ምንም የሚያስፈራ ነገር ሴት ናት፣ ሰው ናት እንጂ አውሬ አይደለችም። ስለዚህ ይሄ ፍርሃትን አውጥተህ ጣለው። ሄደህ ካልነገርካት በምን አይነት ታምር ነው የምታውቀው? ስለዚህ ቦታ ግን ምረጥ። ለምሳሌ ቤተክርስቲያን እሷ እየተሳለመች ሄደህ አንዴ ላነጋግርሽ ብትላት ያማል እንዴ ነው የምትለው? ኢማጂን እሷ ጸሎት ልታደርስ እየተሳለመች ነው። አንተ ሰታት ብለህ በጆሮ አንዴ ላናግርሽ ብትላት ማለት ያው መሀል አይነት ሳይን ነው ልታሳይ የምትችለው። ስለዚህ ቤተክርስቲያን ካያት ልጅቷን ጠብቅ፣ ጸልያ እስከምትወጣ ጠብቅ። አንተን ጸልይና የሆነ ከቤተክርስቲያን ራቅ ብለህ ጠብቅ እንጂ ሰው ጸሎት ላይ ላነጋግርሽ አይባልም። እንደዚህ አይነት ገጠመኞች በጣም ብዙ ስለሰማሁ ነው። ልክ ልትሰግድ እንትን ስትል ይቅርታ እኮ አንዳንድ ወንዶች ታሳዝኑኛላችሁ። ምን ቦታ ራሱ ማናገር እንዳለባችሁ ሳታውቁ እየፈለገች እንኳን ተናዳ እንድትተው ነው የሚያደርገው። ሰው ቦታ ምረጡ። ከመስጊድም ከሆነ ያው መስጊድ ብዙ ጊዜ አይ ቲንክ የሴትና የወንድ ቤተክርስቲያን ምን እንደዛ ነው። በርግጥ ግን መስጊድ ደግሞ አትገናኙ ጭራሽ በምንም አይነት አመን ወንድና ሴት ስለማይገናኝ እንዴት እንትን እንደምትሉ አላውቅም። ግን ከወጣች በኋላ አሩን ነው ብዙም የእስልምናውን ህግጋት ስለማላውቅ እናንተ መንገድ ትችላላችሁ። ሌላ ደግሞ ላይብራሪ እያጠናች ዲስትራክት አታድርጋት። እናት አንዴ ላናግርሽ ምናምን ብትላት እሷ ቴንሽን እንግዲህ ውጥረት ላይ ትሆናለች ወይ ፈተና ደርሶባት ሊሆን ይችላል። ስለዚህ አይሆንም። ማወቅ ያለብን ነገር አሪፍ ሰዓት ምረጥ። ብቻዋን ወክ እያደረገች እንዳልኩት ሱቅ ላይ፣ ታክሲ ውስጥ፣ ካፌ ውስጥ ያቺ የተመቸችልሽ ካለች ማስተናጋጇ ቁጥርን መላክ ትችላለህ በቀላሉ። ወይም ደግሞ ስትሄድ ስልኳን ቁጭ አድርገህ አጠገቧ መውጣት ትችላለህ። ኢትስ ኦኬ፣ ምንም ማለት አይደለም። ፕላስ ደግሞ አነጋገራችሁን አሳምሩ። ለምሳሌ ከኋላ እየተከተል እናት ደራርቱ ቱሉ ዘመድሽ ናት ወይ ቀለሊሳ ወንድምሽ ነው ምናምን ብትላት ማለት ማረማመዷ እያሾፍክ ነው የሚመስላት። ስለዚህ እሷን ለማሳቅ ብለህ ቀልድ ለማጣር ብለህ የማይሆን የሚያበግን ቀልድ ከምትናገር አነጋገርንም አሳምር። ለምሳሌ እንደምንም ብለህ ያለህን ድፍረት ሰብስበህ ለማናገር ቀረብ። ስትናገር ምናልባት ላብ ጠብጠብ ወይ ሙቀት ሊሰማ ይችላል፣ ወይ እጅ ሊንቀጠቀጥ ይችላል። ብዙ ጊዜ ይሄ ያጋጥማል። እንደዚህ ከሆነ ልታውቅብን ስለምችል ኢትስ ኦኬ። አይናፋርነት ምንም ማለት አይደለም። እኔ ብዙ አይናፋር ወንዶችን የሚወዱ ሴቶች አውቃለሁ። ስለዚህ ንገራት፣ ይቅርታ ቆንጆ ሴት ሳይ በጣም ስለምደነግጥ ነው፣ ወይም ቆንጅዬ ስለሆንሽ ማናገር ስለፈራው ነው እና ወይ አይናፋር ነኝ ብዙም ሴት እንደፍሬ ማናገር ስለማልችል ነው በላት። ኢትስ ኦኬ። እንደውም ደስ ይላታል። ዋው አይናፋር የሆነ ወንድ እኔን ወደደኝ አይነት ስሜት ነው እንዲሰማት የሚያደርገው።
ሌላ ደግሞ ዘለቄታ ያለው ግንኙነት እንዲኖራችሁ ከፈለግ ስልኳን ከመጠየቅም ባሻገር አሁን ላይ ለምሳሌ ፌስቡክ አካውንት አለሽ ማለት ትችላለህ። ስልኳ ሊደብራት ከቻለ ማለት ነው። ኦር ኢንስታግራምሽን ብቻ እንደዚህ የምትገናኙበትን ሁኔታ መፍጠር ትችላለህ። ግዴታ ስልክሽን ወይም እጅ ጽሁፍሽ ያምራል። የሆነ ሰሞን ከሆነ ፊልም ላይ ታይቶ ወንዱላ እንደዛ ማለት ጀምሮ ነበር። እጅ ጽሁፍሽ ያምራል አምርም ማለት እኮ እድሜ ለነጻነት ወርቅነህ ኤፍቢአይ ላይ ነው። ከሱ ጋር እጅ ጽሁፍሽ ያምራል ምንም አይልም ስትለው እዚህ ጋር ጻፊልኝ ስልክሽን ምናምን ብሎ ስልኩን ያሳያታል። እና የሆነ ሰሞን ሁሉም ወንድ ሚል በቃ እጅ ጽሁፍሽ ያምራል። ይሄ በጣም ያረጀና ያፈጀ የጠበሳ ስታይላችሁን ተውና ፌስቡክ አካውንት ካለሽ አድርጊኝ። ኦር ደግሞ እንዳልኩት ኢንስታግራም ካለሽ ወይም ደግሞ ስልክም ከሆነ ይቅርታ ካላስቸገርኩሽ በጣም ደስ ይላል ስታወሪና ጓደኛነታችን እንዲቀጥል ፈልጋለሁ። ስልክሽን በትህትና ብትላት ልትሰጥ ትችላለሽ። የማትሰጥም ከሆነ የዓለም መጨረሻ አይደለም። ሌላዋን ሴት መሞከር ነው። የምትመች እሷም የምትመቻ ሴት ሊያጋጥም ስለሚችል ማለት ነው። ዞሮ ግን ማለት የፈለኩት ምንድነው ምንም የሚያስፈራ ነገር የለም። ይችን ስቴፖች በመከተል ወንዶችዬ አናፋር ከሆናችሁ ደፈር አርጋችሁ ምንም የሚያስፈራ ነገር ስለሌለ ሴቷን የምትፈልጓትን ሴት ማነጋገር ትችላላችሁ። ብዙ አይናፋር ወንዶች ስኬታማ ትዳር የመሰረቱ አሉ። ኢትስ ኦኬ። ዞሮ ግን ራስን ማለማመድ ነው። ምንም ማለት እንዳልሆነም ለራስ መንገር ነው ማለት ነው። የዛሬውን ጨርሻለሁ። ከወደዳችሁ ካልወደዳችሁ አሁን ይሄ ቪዲዮ ይጠላል ይቻላል። አሁን ሳካብና አለመውደድ ትችላላችሁ። ሼር ማድረግ ከፈለጋችሁ ሼር አድርጉ። ቤተሰብ መሆን እንፈልጋለን፣ ፍቅር ደስ ይላል የምታቀርቢ ካላችሁ ሰብስክሪፕሽን ይሄ የደውል ምልክት አለች፣ እሷን ተጫኑና በየጊዜው የሚወጡ ቪዲዮቻችንን መመልከት ትችላላችሁ። በጣም ነው የምወዳችሁ። ራሳችሁን ጠብቁ። ኮሮና ማንም እንዳይዘው ነው እኔ የምመኘው። ሰው ፕሊዝ ራሳችሁን ጠብቁ። እንዋደድ፣ እንፋቀር። ስለ ፍቅር ነው እኔ የማወራው። ግፋ ቢት ስለ ቤተሰብ ካለፈ ምንም ያለፈ አይኖርም። ሰው ለምን ስለሌላ ነገር አታቀርቢ የምትሉኝ ሰዎች ምንም ማድረግ አይቻልም። ስሜን ፍቅር ነው፣ የማቀርበውም ፍቅር ነው፣ የምኖረውም ስለ ፍቅር ነው። አቤት ይሄንን ብቻ የምትፈልጉ ሰዎች ናቸው ቤተሰብ መሆን የምንችለው። ጨርሻለሁ።